ሰላም ሰላም ቤተሰብ ሁሉ አማን። ምንድነው ሰሞኑን ትላንትና ነው የሰማሁት። በቄ ጉድ ሰራኝ ትሬንዲንግ አይደል? አንድ ሰሞን እንትና ነበር ያማን ነው በላቸው ወይኔ በላቸው ነበር። አሁን ደግሞ በቄ ሀዝ ቴክን ኦቨር። ነገሩን ሰምታችሁታልና እንዲሁ ዝም ብዬ ጀስት ሪማይንደር። ልጅቷ ዝም ብላ በቄ ጉድ ሰራኝ እያለች ትጨዋለች አለና አንዱ ነው የሚያወራው። ከዛ በጣም በቃ ተቸገረ ቤተሰብ። ምን ሆና ነው ተብሎ ብትመከር ምናምን ብትል ምንም በቃ ዝም ልትል አልቻለችም አሉና ለነፍስ አባት መጣ ምናምን አልተቻለም። ያው ጸበል ወሰዷት አልተቻለም። ሐኪም የስነ ልቦና አማካሪ አልሆነም። መጨረሻ ላይ በቃ አባቢ ጋር ትወሰድ ተብሎ ጠንቋይ ጋር ወሰዷት አሉና አባቢ ያው ብልጥ አይደሉና አባቢ አምጧት ምናምን ብሎ ከዛ ችግር የለውም ምናምን ብሎ ነይ ግቢ ምናምን ብሎ መኝታ ቤት አስገብቶ ልብሷን ያስወልቅና ያው የባለጌ ነገር ያረጋታል ማለት ነው። ከዛ ልጅቷ ድንገት በቃ ጸጥ አለች። በቃ ጉድ ሰራኝ የለ ምን የለ እና በጣም በቃ ቤተሰቦቿ አካባቢ በጣም ተደነቁ በአባቢ ችሎታና መጨረሻ ፍየል ታረደለት ምናምን በቃ ተጨፈረ ተዘፈነ ምናምንና ፋይናሊ አባቢ ከጨረሰ በኋላ ሁሉ ነገር ፍየሉን በልቶ ምን ብሎ ቆይ ግን ምን ሆነሽ ነው ግን በቄ ምን አርጎሽ ነው በቄ ጉድ ሰራኝ የምትይው አላት። አይ በቄ ኤችአይቪ ያስያዘኝ ሰው ነው አለችውና ጠንቋዩ ቀጠለ አሉ አባቢ በቄ ጉድ ሰራኝ በጣም ነው ያዝናናኝ። ኢን ሪል ላይፍ አንዳንድ ነገሮች አሉ እንደዚህ እንደ በቄ አይነት ሰዎች በጣም የተረገሙና ምን እንደሰራችሁ ምን እንዳደረጉ መናገር የማትችሏቸው ነገሮችን ያደርጓቸዋል። እና እድሜ ዘመናችሁን በቄ ጉድ ሰራኝ ያላችሁ ነው የምታሳልፉት ማለት ነው። ለቤተሰብ አትናገሩትም፣ ለጓደኛ አትናገሩትም፣ ከባድ ስለሆነ ማለት ነው። ያው ሰዎችም ያውቃሉ፣ ያውቃሉ፣ እናንተ ታውቃላችሁ። በቄ በደንብ ያውቃል። ያው መጨረሻ ላይ እንደ አባቢ እሱም በቄ ጉድ ሰራኝ እስኪል ድረስ እና እንደዚህ አይነት ነገሮች አሉ። ላይፍ በጣም ክፉና በጣም መጥፎ ሰዎች አሉ። እንዲህ ለሰው የማይነገር ክፉ ነገሮችን አድርገዋችሁ እነሱ ህይወታቸውን የሚቀጥሉ ማለት ነው። እና በጣም ደስ ፓርት እነዚሁ ሰዎች አት ሳም ፖይንት ኢን ላይፍ ይመለሳሉ ወደ ህይወታችሁ። እነዛ ኤችአይቪን በሉት ምንም በህይወታችሁ ውስጥ ከባድ ነገር አድርገውባችሁ እናንተ እንደው በሆነ በተአምራት አገግማችሁ ቆማችሁ ካዩአችሁ ይመጣሉ እና ተመልሰው እንደገና በቄ ጉድ ሰራኝ እንድትሉ ያዘጋጇችኋል ማለት ነው። እና ያ አን ኢንሰልት ቱ ዩር ኢንተለጀንስ ሃርደስት ፓርት እሱ ነው። በጣም አይምሯችሁን በጣም ማንነታችሁን ሰውነታችሁን በጣም እንደናቋችሁ የምታውቁት በዛ ነው። ድጋሚ ሲመለሱ እና ሲያዘጋጁ መስመር ሲያሰምሩ አጣና ሲቆርጡ መጋዝ ምናምን እንደገና ሌላ ነገር አናታችሁ ላይ ጎጆ ሊሰሩ ማለት ነው። ኤኒዌይስ እና እንደ አይነት ሰዎች አንድ የሆነ ጭዌ ትዝ ይለኛል ብዙ ጊዜ። ያው ጨዋታ መልካም ነው፣ በመሀሉ ማዋዛት ጥሩ ነው ብዬ ነው። የሆነ ሰፈር በጣም ችስታ ሰፈር ጨርቆስ ይሁን ወይ ሰራተኛ ሰፈር ምናምን ድሮ ማለት ነው፣ አሁን እንኳን ፈራርሷል። በግ ታርዶ አያውቅም አሉና በጣም ችስታ ከመሆኑ የተነሳ ሰው በግ አያውቁም። እና የሆነ ጊዜ ተከራይ ገባና የመንግስት ሰራተኛ በግ ገዛ። ከዛ ሰው በጣም በቃ ተደነቀ። ምን ጉድ ነው፣ ምን አይነት እንስሳ ነው የመጣው ምናምን። በአጥር ተንጠላጥሞ ግማሹ ያይና ሚዳቋ ነው ይላል። ኧረ ሚዳቋ አይደለም ምንድን ነው አቦ ሸማኔ ነው ምናምን ይላል። ኧረ አቦ ሸማኔ እንደዚህ አይነት አይደለም በቃ የሚኒሊክ ድኩላ ነው። በኋላ ሰዎቹ መረረውና አከረማን ነው ተከራዩ ቤቱን ሲበጠበጥ አረደው። ከዛ ዳት ኤቨንት ቢኬም የሆነ ቢግ ማይልስቶን ማለት ነው። እና ሰዎች ከዛ በኋላ እዛ ሰፈር የሆነ ነገር እንትና እኮ ሞተች፣ ፋጤ እኮ ሞተች ምናምን። መቼ ነው በጉ ከታረደ በኋላ ነው ከበጉ በፊት ነው ምናምን ይላሉ። ወይ ደግሞ እንትና እኮ አሜሪካን ሄደ ምናምን። መቼ? አይ እሱ ከበጉ በፊት ነው ምናምን ይላሉ። ልክ እንደ አድዋ ድል ምናምን ማለት ነው። ኤኒዌይስ አንዳንድ ሰዎች ያው
ድጋሚ ሲመጡ ከበጉ በፊት ነው ወይስ ከበጉ በኋላ ማለትና ማስታወስ ተገቢ ነው። ለማንኛውም በቄ ጉድ እንዳይሰራን መጠንቀቅ ነው። ከሰራንም ያው ብድር በምድር የእጁን ያገኝ እያልን መሰናበት ነው። ይመቻችሁ። መልካም ቀን።